ሰላም ብለናል። እንዴት ናችሁ? ሰላም ናችሁ? አለሁላችሁ። ዌልካም ቱ ዩቲዩብ ዊዝ ድርቆሽ። እንዴት ናችሁ? ሰላም ነው? ሁሉ ሰላም፣ ሁሉ አማን። እንዴት ናችሁ? ያው እንደጠፋው አውቃለሁ። ከአንድ ዓመት በኋላ መጥቼ አንድ ቪዲዮ ለቅቄያለሁ። የዛሬ ሁለተኛ ነው ጋይስ። እንዴት ናችሁ? አሪፍ ሪያክሽን እንሰራለን ዛሬ። የዘፈን ሪያክሽን ነው ይዤላችሁ የመጣሁት። እቺን ሰሞን በጣም እየተካበደለት ያለ ወደ ገጠር እንግባ የሚል ስቶሪ የያዘ ልጅ መጥቷል። እስቲ እሱን ሪያክት እናደርግበት። ዘፈኑን እንግዲህ እስቲ እንየውና ግጥሙን ምናምን እናድርቅለት። ፈታ በሉ፣ ዘና በሉ። የሚጨመር የሚቀነስ ነገር ኮመንት ላይ ሰብስክራይብ አርጉ፣ ላይክ አርጉ ጋይስ። ይመቻችሁ። ብቻ እንግባ ወደ ቪዲዮ። እንዴት ገጠር ልግባ? ከኔ ውጭ ከኔ ውጭ ማለኔ ማንስ ሊኖር ከጎኔ እልነበር ድሮ አልሰማ ማንንም ደሞ ማልፈራ። አሁን ሰፋልኩና ትንሽ ጉድለቴን ሞልቼ አለመፍራቱም እንዳለ በራሴም ኮርቼ ስላልሰማው እሷን ብቻ ትንሽ ተጸጽቼ አሁን ልዘፍንላት መጣው እሷን አስታውሽ ትለይ ነበር ድሮ እናቴ ባጭር ወንበር አስቀምጣ እድሜ ደርሷልና ልጅ ከገጠር ሚስት አምጣ። እኔም ፈገግ ብዬ ትንሽ ጋይስ ባይ ዘ ዌይ ከገጠር ሚስት አምጡ። የከተማ ሴቶች ከባድ ሆነዋል። ከገጠር ይሻላችኋል። የሆነ የታሸገ አይፎን እና የሆነ ዩዝድ አይፎን ስገዙ ማለት ነው። ከገባችሁ እና እስቲ ጀለስ ተመችቶኛል በጣም። ዮማሪዮስ ይባላል ስሙ። እስቲ እንቀጥል እንየው። ከገጠር ሚስት አምጣ ብሏል። እንግዲህ እንደማፈ እሽኩር ምምም እያልኩኝ አወየ ልጅ ነገር ትንሿ ጭንቅላቴ ነገሩም ሳይገባት ምትለኝን ልብ ሳልል ከልቤም ሳልሰማት ወሬዋን ቀጠለች። አለች እንዲህ አለች፣ ስማ በቃ ገጠር ግባ እናሳ አርሳ አልበህ ብላ። ስማ በቃ ገጠር ግባ እናሳ አርሳ አልበህ ብላ። ልጀዋ ስማማ ሽማግሌ ይላክና ፈቃድ ይጠየቅና እሽታው መቼም ግልጽ ነው ቀድሞ አልቋልና ቤተ ዘመዱም ተሰብስቦ ይተዋወቅና። ባይ ዘ ዌይ ጋይስ ላቋርጣችሁና ላቋርጠን አንድ ላይ እኔም እናንተም ላቋርጥና ላይክ ይሄ ሴታፕ የሆነ ከለርስ የሚባል አለ ካወቃችሁት ዩቲዩብ ላይ ቻናል አለ እና ታዋቂ ዘፋኞች ምናምን እየመጡ ሙሉ ከለር ወይ ባክግራውንዱና ስቱዲዮ እንዳለ እነሱ የከለርስ ነው የሚመስለው። ያወቃችሁት ኮሜንት ላይ ገብቶናል በሉኛ እና እሱን ይመስላል። አሪፍ ነው ብቻ። ዘላብ ዊዝ ብሊንግ ሪከርድስ ኮላቦሬት። ዘላብ እንኳን ምን እንደሆነ ባላቅም ማለት ነው። ግባ በቃ ገጠር ግባ ብሏል ልጁ። እስቲ እንቀጥልሽ። ባለችን አቅም ደግሰን ዘመድ አዝማዱንም ጠርተን ጎረቤት ጓደኛም ደግሞ ሁሉንም አድርሰን ኃይል ወጋ ተብሎ ተጨፍሮ ከቤት ትወጣና ከጫጫተው ከጋጋተው ከከተማው ጎዳና ምንሽርህን ይዘህ ደግሞ ገጠር ትገባና ጎጆህንም ቀልሰ ምሽትህንም ይዘህ አንድ ሁለት ቃዳ መሬት ደግሞ ያው አባት ሰጥቶ ማረስ ማለብ ማርባቱን ደግሞ አማች አስተምሮ ሲሆን ደርሶ ደግሞ ልጅህ ማጨዱንም አግዙ ዶሮዎችህ የጣሉትን ደግሞ ሚስት ሰብስባ መርጠህ ደግሞ ከሰንጎቹ ከሁሉም ያበደ ስቶሪ ቴሊንግ አለው ጋይስ። ፍሎው በቃ ደስ ይላል። እንደዚህ አድርገው እንደዚህ ገጠር ገብቶ ምናምን እንደዚህ መሬት ተሰጥቶ። ለነገሩ መሬት የአዲስ አበባ ልጅ ያው ማን መሬት ይሰጧልሽ? እኛ ገጠር እኮ ብንገባ ይሰጣን ነበር። ግን እንቀጥል። ከቀዩ ከነጩ እያልክ መርጠህ እንድትበላ እኔ ልጥቀምህ ልጄ በቃ ገጠር ግባ። እስኪ ስማ በቃ ገጠር ግባ ስትልን ያቋርጫት ደግሞ የኔን ዓላማ የኔን ሐሳብም ነገርኳት። ስማ በቃ ገጠር ግባ እናሳ አርሳ አልበህ ብላ። ስማ በቃ ገጠር ግባ እናሳ አርሳ አልበህ ብላ። የኔ ዓላማ ሌላ ነው ሐሳቤም ከተማ ነው። መንጃ ፈቃዴን አውጥቼ አዲስ አበባ ገባለሁ። አዲስ አበባም ገብቼ ታክሲም ይሁን ምን ይዤ ሰራ አደርግና ደግሞ ቤቴንም ሰርቼ ልትጠይቂኝ ትመጫለሽ አንዲቷን ቆንጆ አግብቼ እናቴ አንዲቷን ቆንጆ አግብቼ ብያት አሳመንኩና ወደ አባቴም ጋር ሂጄ መንጃ ፈቃድ ላወጣ ነበር ግን ገንዘብ የለከጀ በታች በላይ በዚህ ብዬ ሐሳቤን አስረድቼ አዲስ አበባ ገባው። ባይዘው የከተማው ልጅ መንጃ ፈቃድ አውጥቶ ኪሱ ማሳበጫ ነው የሆነው። ምንም አንወሻሻ። እኔ መንጃ ፈቃድ አውጥቻለሁ፣ ፓስፖርት አውጥቻለሁ። ለነገሩ ለመጥፎ ጊዜ ይሆናል። ያው አይታወቅም ይመጣው የሆነችው አሜሪካን ኒድ በቃ አሜሪካን ንግባ ልትለኝ ትችላለች ጋይስ፣ አይታወቅም። ብቻ እንቀጥለ። ገጠሮቹም ያስቡታል ማለት ነው መንጃ ፈቃድን። ዘ ኦንሊ ቲንግ ኢዝ እነሱ ይሰሩበታል፣ እኛ ኪሳችን ውስጥ አስቀምጠነው
የምንንቀሳቀሰው። በቃ ምንም ጥቅም የለውም ማለት ነው። አፍቃዴን አውጥቼ አዎ መንጃ አፍቃዴን አውጥቼ ደስም ብሎኝ እንደመጣው ፎቁን በታች በላይ ወጣው። ደግሞም አዲስ ሰው አወኩኝ፣ ደግሞም ወዳጆች አፈራ፣ ደግሞም ቆነጃጅ ታየው፣ ደግሞም ቀኑን ውየተኝ አሃ ደግሞም ቀኑን ውየተኝ ይሻት የመጣዋት ያገልግሏት ስንቋ ሳታበቃ ስራ ፍለጋ ገባው ከእንቅልፌም ስነቃ ስራውንም ግን አጣው መች ሆነ እንዳሳይ ለካስ በፈቀዳት እንጂ መች ይሆናል በኔ አረ አዎ መች ይሆናል በኔ ትለይ ነበር ድሮ እናቴ ባጭር ወንበር አስቀምጣ እድሜ ደርሷልና ልጅ ከገጠር ሚስት አምጣ እናሳ በቃ ገጠር ግባ እናሳ አርሳል በብላ ባይ ዘ ዌይ ቲክቶክ ላይ ምናምን ካያችሁ ገጠር የሚገቡ ወጣቶች በዝተዋል ጋይስ። የሆነ ልጅማ ቲክቶክ ላይ የሚሰራቸው ምግቦች ምና በቃ የትም የሉ ማለት ነው ላይስ። በጣም በቃ ገጠር የሚገቡ ወጣቶች በሱን በማስመልከት ነው የዘፈን የወጣው ይመስለኝ። just in case በቃ ገጠር ግባ እናሳ አርሳል በብላ እናሳ በቃ ገጠር ግባ እናሳ አርሳ the outfit guys በጣም በቃ የተመቸኝ ጭቆዋ with a traditional clothes በቃ አንደኛ ማለት ነው። የሆነ የራሱ የሆነ እንትን ያመጣው ልጁ ደስ ይላል ምናምን በቃ ገጠር ገባ የሆነ ገጠር ቫይብ እና የከተሜ ቫይብ እንዲ ኮላብሬት ሲያደርጉ ማለት ነው። እናሳ በቃ ገጠር ግባ እናሳ አርሳል በብላ እናሳ ዮ ማሪዮስ ነኝ አዲሱ እመለሳለሁ። አንደኛ ዮ ማሪዮስ ዌልካም ቱ ዘ ሚውዚክ ኢንዱስትሪ ነው የሚባለው። ዌልካም ቱ ዘ ሚውዚክ ኢንዱስትሪ በጣም ይመቸው የምር አሪፍ ዘፈኖች ነው የወጣው። እስቲ ሌላም ዘፈን አለው መሰለኝ አይ ዶንት ቲንክ በዚህ የሚያበቃ። እስቲ ሌላ ሁለተኛው ዘፈን ደግሞ ዳውን ቢሎ ኮሜንት ላይ ማለት ነው ሪአክሽን ይደረግበት ካላችሁ እናረግበታለን። ዛሬ ያስኩላችሁ ይሄን ነበረ። ፈታ በሉ እየሰማችሁ ዘፈኑን አውርዳችሁ እየሰማችሁ በቃ ገጠር ገባ እያላችሁ ተፍታ በሉ። ለዛሬ ነበር ጋይስ። ፈታ በሉ ዘና በሉ ይመቻችሁ። ላይክ ሰብስክራይብ አላጨናነቃችሁም ብዬ ባይዘው እንጂ ብታረጉልኝ በጣም ምንም አትጎዱም። ገጠር